ገና እግራችሁ ግቢውን እንደረገጠ በግቢው ውበት መደመማችሁ አይቀርም። በቃ የተለየ የመንፈስ እርካታን የሚያላብስ ቦታ ነው። ቦታው ሲኤምሲ መሪ አካባቢ የሚገኘው የፋና ወይባ አንደኛው ቅርንጫፍ ነው። ባህላዊ ይዘቱን ጠብቆ በልዩ መልኩ የተሰራ ነው። ታዲያ ጋአት ቢኖራችሁ ለብራይዳል ሻወር፣ ለሌሎችም ፕሮግራሞች መጠቀም የምትችሉት ቦታ ነው። እኔ ይህንን ባልነግራችሁ ጥሩ አይሆንም ብዬ ነው የመጣሁበት። ዋና ዓላማ ግን የወይባ ጦሽ ለመሞቅ ነው። ከሜኑ ላይ ምርጫዬን ከነገርኩኝ በኋላ እንደው ቆዳዬ የሚያምርበትን አጠቃላይ ጤና የሚጠበቅበት ይሄ የወይባ ጦሽ መቼስ ሁሌ አይሳካምና ዛሬ ቀኔ ነው ብዬ ነው የመጣሁት። ያሉት ግብአቶች ሲታዩቸው ራሱ በጣም ያጓጓሉ። አሁን ይሄ ቅቤ ደስ አይልም። እነዚህ ሁሉ ግብአቶች ለቆዳችን ለጤናችን ጥቅም ላይ የሚውሉ ናቸው። ከጓደኞቻችሁ ከቤተሰቦቻችሁ ጋር ጎራ በሉ። ይሄ ለአንድ ሰው የተመደበውን ሙሉ ሰውነታችንን ከተቀባን በኋላ እዚህ የተዘጋጀው ጉድጓድ ውስጥ ለወይባ ጦሽ የሚሆኑ ግብአቶች ይገቡና እኛ ቁጭ ብለን እንግዲህ አለማችንን መቅጨት ነው። እንደኔ ቅቤ የማትወዱ ሰዎች ወይባ ጦሽ ስንሞቅ ትክክለኛው ሰዓት ደግሞ ይሄ ነው። ሰውነታችን ከላይ እስከታች ይርሳል። የፊታችን ቆዳም ደግሞ በተለያየ ደረጃ የተዘጋጁ ስክራቦችንም እንደዚሁ ያገኛል። በጣም አስደሳች ጊዜ ነበረኝ። እናንተም ወደ ፋና ወይባ ጎራ በሉና ለራሳችሁ ጊዜ ስጡ።